የሰው ልጅን ጥፋትን እንደሚያስከትል እየተነገረ ይገኛል። የሰው ሰራሽ አስተውሎት ኤአይ ከ2 ዓመት በኋላ ዓለም በመምራት የሰው ልጅን ሊያጠፋ እንደሚችልም በሚተነብይ ጥናታዊ ጽሑፎች መውጣታቸውን ተከትሎ በቴክኖሎጂ ዓለምም ማዕበልን ፈጥሯል። በዓለማችን ባሉ ተደማጭነትን ባላቸው የላቁ የሰው ሰራሽ አስተውሎት ኤአይ ባለሙያዎችን ቡድን የታተመው ኤአይ 2027 የተሰኘውን ጥናትም ቴክኖሎጂ ከተሰራበት ዓለም ውጭ ያልተጠበቀ ባህሪ በማሳየት የሰው ልጅም ጥፋትን እንደሚያስከትል ተንብየዋል። ለወደፊቱ በሽታዎችን መፈወስ፣ ድህነትን ማጥፋትና ሌሎችንም ታላላቅ አስተዋጽኦም ይኖራቸዋልም የተባሉ ኤአይ የሰው ልጅን መግደልን ጨምሮ ጥናቱ ለወደፊት ሊፈጠሩ የሚችሉ ሁነቶችን ዘርዘር አድርጎ አካቷል። በመጪው 2 ዓመታት ኤአይ ምን ሊሆን እንደሚችል የዘረዘረው ይህንን ጥናትን ተከትሎ በርካቶች የተከራከሩባቸውና ቪዲዮዎች የወጡ ሲሆንም በተጨማሪም ፖሊሲ አውጪዎችም እንደሚመለከቱትም ሆነዋል። ሚዲያችን የኤአይ 2027ን የወደፊት ሊፈጥር የሚችሉት ሁነቶችን ያስቀመጠበት ጥናትም የወደፊቱ ጥፋትን ትንበያ ምን ሊመስል ይችላል የሚለውንም ምስልም ለመስጠትም ሰው ሰራሽ አስተውሎት ኤአይ በመጠቀም እንዲሁም ጥናቱን እያሳደረ ስላለውም ተጽዕኖ ባለሙያዎችም አነጋግረዋል። የወደፊቱ ሁነቶችን ምን ሊመስሉ ይችላሉ? በጥናቱ በአውሮፓውያን 2027 ኦፕን ብሬን የተባለ ምናባዊም የአሜሪካ የቴክኖሎጂ ኩባንያ የሰው ሰራሽ አስተውሎትን አጠቃላይ ልህቀትን ኤጂአይ ላይም የሚደርስበትን የሰው ሰራሽ አስተውሎት ኤአይ እንደሚገነባም ተንብየዋል። የሰው ሰራሽ አስተውሎት አጠቃላይ ልህቀትን ላይ ለመድረስም ማለትም የሰው ሰራሽ አስተውሎት ኤአይ ምጡቅ ወይም የአእምሮ ተግባራትን ከሰዎች ጋር በእኩልነት ወይም ከሰዎች በተሻለ ሁኔታ ሲሰራ ማለት ነው። ይህ ምናባዊ ኩባንያው ከፍተኛ ስፍራ የሚሰጠውም የሰው ሰራሽ አስተውሎት ወደ ልህቀት ደረጃ ላይ ማድረሱን ተከትሎ ይህንን ቴክኖሎጂ ቁንጮ ላይ መድረሱን ህዝባዊ ጋዜጣዊ መግለጫውን በመስጠትም ደስታውን ይገልጻል። በርካቶች ይህንን ልህቀትም ላይ የደረሰ የሰው ሰራሽ አስተውሎት መቀበላቸውን ተከትሎ ኩባንያውም ትርፉን ማጋበስ ይጀምራል። ጥናቱ እንደሚተነበየውም የሰው ሰራሽ አስተውሎቱን እንዲታዘዝ ከተሰሩባቸው የሞራልና ስነ ምግባር ማፈግፈጉን የኩባንያው የውስጥ ደህንነቶችን ቡድን ምልክቶችን ያያል። ሆኖም ኩባንያው እነዚህ ነገሮችን ለመቆጣጠር የተሰጠውን ማስጠንቀቂያም ችላ እንደሚልም ጥናቱ ይተነብያል። በዚህ የወደፊቱ ምናባዊ ዘመቻም ቻይና የምትፈጥረውም ዲፕሲንት የተሰኘው ኤአይም ኦፕን ብሬን ላይም ለመድረስም ጥቂት ወራቶች ብቻ ነው የሚቀሩት። በዚህ ምናባዊ ዓለም የአሜሪካ መንግስት በዚህ እሽቅድምድም መሸነፍ ስለማይፈልግም ከዚህም የላቀ የሰው ሰራሽ አስተውሎትም ለማዳበር ኢንቨስትመንቶችንና ሙከራዎችን የሚቀጥሉ ሲሆኑ ውድድሩም ይጦፋል። ሁነቶቹ እንደሚተነበዩትም በአውሮፓውያን 2027 መገባደጃ ላይም ከፈጠሩት እውቀትና ፍጥነትም በእጅጉ ልቆ የሰው ሰራሽ አስተውሎት ኤአይም በበለጠ የላቀ ይሆናል። እነዚህ የላቀ ደረጃ ላይ የደረሰውም ኤአይ መማር የማያቆም ሲሆንም ቀዳሚዎቹንም ኤአይም ስሪቶች እንኳን መወዳደር የማይችለውም የራሱ ፈጣን የኮምፒውተር ቋንቋም እንደሚፈጥርም ይተነብያሉ። የሰው ሰራሽ አስተውሎት ኤአይም የበላይነትን ለመቆጣጠርም ከቻይና ጋርም ያለውን ፉክክርም ኩባንያው እንዲሁም የአሜሪካ መንግስትም ተጨማሪ ማስጠንቀቂያዎችም ችላ እንዲሉም የሚያደርግ ሲሆን በዚሁም ኤአይም ከሰብአዊ ጋርም የማይጣጣም መንገድም ያመራልም ይላሉ። በቻይናና በአሜሪካ መካከልም ያለውን ፉክክር ወደ ውጥረትም ተቀይሮ በመቀጠልም ተቀናቃኝ ሀገራትን በዚህም በላቀው ኤአይም በሚገነቧቸውም ራሳቸውም መቻሉ አስፈሪ የጦር መሳሪያዎችን በአውሮፓውያኑ 2029 ወደ ጦርነትም ሊገቡ እንደሚችሉ ጥናቱ ይተነብያሉ። ነገር ግን ሀገሪቱ ጦርነትም ሳይገቡ በእነዚህ በላቁ የሰው ሰራሽ አስተውሎት አሸማጋይነትም አማካይም ስምምነት ላይ ይደርሳሉ። በዚህም የምናቡ ዓለም ቻይናና አሜሪካም ለሰው ልጅም የተሻለ የወደፊትን ለመፍጠርም እነዚህ የሰው ሰራሽ አስተውሎት እንደሚያዋሃዱም ተመራማሪዎችም ይተነብያሉ። ይህንን ተከትሎ በመጪውም ዓመታትም ሁሉ ነገር ጥሩ ይሆናል። ዓለማችን እነዚህ የላቁ የሰው ሰራሽ አስተውሎትን በስራ ላይ የተሰማሩ ግዙፍ የሮቦት ሰራተኞችን በማስተዳደርም ጥቅማቸውን የሚረዱ ይሆናል። ይህ ብቻ አይደለም። በእነዚህ የላቁ ሰው ሰራሽ አስተውሎትም አማካኝነት ለአብዛኞቹ በሽታዎችንም ፈውስ ይገኛል። የአየር ንብረት ለውጥም መዘዞችን ይቀለብሳሉ፣ እንዲሁም ድህነትን ያጠፋሉ። ነገር ግን ውሎ አድሮ እነዚህ የላቁ የሰው ልጅን አስተውሎቶችን ላላቸው የማደግ ፍላጎትን የሰው ልጅን እንቅፋትን ሆነዋል የሚልም እምነትን በአውሮፓውያን 2030ዎቹ ላይ አጋማሽ ያድርባቸዋል። በዚህ ምክንያት እነዚህ የሰው ልጅ አስተውሎትን የሰው ልጅ በማይታይ የባዮሎጂካል የጦር መሳሪያዎችን ያጠፉታልም ሲሉ ተመራማሪዎችም ተንብየዋል።
ሰዎች ስለ ኤአይ 2027 ምን እያሉ ነው? አንዳች የኤአይ 2027 ጥናትም እንደ ሳይንሳዊ ልብ ወለድም በመቁጠርም ቢያጣጥሉትም የጥናቱ ጸሐፊዎችን ስመጥርና የሰው ሰራሽ አስተውሎትም ተጽዕኖን ለመተንበይም ለጥፍ ያልተቋቋሙ የኤአይ ፊውቸርስ ፕሮጀክቶችን አባላት ናቸው። የጥናቱ ዋና ጸሐፊ ዳንኤል ቀደም ባሉት ጊዜያትም በኤአይ መዘመኖች ውስጥም ያሉ ሁነቶችን በመተንበይን እውቅና የሚያገኙ ናቸው። ኤአይ 2027ን ከተቹት መካከልም ስመጥር የሆኑ የአሜሪካ የኮክ ቲቪ ግንዛቤ ሳይንቲስትም እና ደራሲ ጋርም ማርከስ አንዱ ሲሆኑ በጥናቱ የተዘረዘሩት ሁነቶችን ሊፈጥሩ የሚችሉ ቢሆንም ነገር ግን በቅርቡ ጊዜ የሚከሰት እድሉ እምነትም ነው ይላሉ።